ቃጥላችሁ እንዳትሄዱ። በተለያየ አሁን አንዳንድ ሰዎች እንዴት ነው የሚሄደው በምን አድርጌ ነው የሚሄደው ምናምን ብለው ብዙ ይጨናነቃሉ። ለዛ ነው እና ሀሳብ ሼር ላደርጋችሁ የፈለኩት። ሰላም እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። እናንተ ጋር እንዴት ናችሁ? ቆይታችሁ ምናምን ሁሉ ፒስ አለሁላችሁ። እኔ ዛሬ ለምንድን ነው የመጣሁት መሰላችሁ? ወዝወዝ እያደረገኝ ነው ማለት ነው። እና ዛሬ እቺ ልጅ አብዳለች እንዲህ እያላችሁ እንደሆነ አይ ነው መገመት አይከብድም። እና ዛሬ የመጣሁበት ነገር ምን መሰላችሁ? ባይዘው በጣም ደስ ብሎኛል። የምሬን ነው የምላችሁ። አም ሶ ሃፒ። ይሁን እንዴት ነው የማያልፍ እና የማይደርስ የሚመስላችሁ? ቀን ሁሉ ይደርሳል ያልፋል። እግዚአብሔር ምስክሬን ነው የምላችሁ። እና ዋናው እናንተ መታገስ ነው እንጂ ምንም ባለበት የሚቆም ነገር የለም። ይቀጥላል፣ ስቴፕ ባይ ስቴፕ ይቀጥላል። የምሬን ነው የምላችሁ እና በጣም ደስ ብሎኛል። የምሬን ነው እግዚአብሔርን ነው የምላችሁ። እና ለምንድነው ደስ ያለኝ? ወደ ሀገር ልገባ ነው እና እስቲ ሻንጣዬን ላስተካክል ነው። እዚህ ጋር አምጥቼዋለሁ እና በዚህ አጋጣሚ ባይዘዊ ማለት ነው አንዳንድ ነገር ልላችሁ ፈልጋለሁ። እሱም ነገር ምንድን ነው? ወደ ሀገር ለመግባት ፈልጋችሁ የተቆረጠላችሁ ትኬት እና ያላችሁ እቃ ዲፍረንስ ካለው ማለት እቃችሁ ከትኬቱ በላይ ከሆነ ኪሎ በምን እንደምከፍሉ እንዴት አድርጋችሁ ይዛችሁ እንደምትሄዱ በዚህ አጋጣሚ ነግራችሁ ፈልጋለሁ። እሱ ምንድነው? አንደኛ ነገር በራሳችሁ ብር ማለት አሁን ለምሳሌ ከዚህ ይዛችሁ ከቤት ይዛችሁ ቤታችሁ ውስጥ ያላችሁ መኖሪያ ቤታችሁ ውስጥ ሚዛን ከሌላችሁ ኢትስ ኦኬ፣ ካላችሁ ግን መመዘን ትችላላችሁ ማለት ነው። መዝናችሁ መውጣት ትችላላችሁ። ምክንያቱም እዚህ የምትመዝኑትና እዛ የሚመዝነው አንድ ነው። ያ የሚጠቅማችሁ ነገር ደግሞ ለምንድን ነው? እዛ ሄዳችሁ ኤርፖርት ሄዳችሁ ሁለተኛ እንደገና ደግሞ ልብሳችሁን ከኪሎ በላይ መሆኑን ስታውቁ ጥላችሁ እንዳትሄዱ፣ ብራችሁን በጊዜ ሬዲ አድርጋችሁ ይዛችሁ ልትሄዱ ይጠቅማችኋል። ቤታችሁ ውስጥ መዝናችሁ ብትሄዱ ማለት ነው። ምክንያቱም ስንት ኪሎ ተጨማሪ እንዳለ ታውቁታላችሁ ማለት ነው። ለመክፈልንም ሆነ እዛም ቦታ ገንዘብ ስትጠየቁ ምን ያህል እንደሆነ እንትን ይላል ማለት ነው። ታውቁታላችሁ። ምንም የሚያስደነግጣችሁ ነገር የለም። ግን ሳትመዝኑ ዝም ብላችሁ ተነስታችሁ ይዛችሁ ከሄዳችሁ በኋላ ልብሳችሁን የተለያየ ነገር ነው የምጥሉት በያለበት እዛ ኤርፖርት ማለት ነው። ምክንያቱም ማለፍ ስለማይችል ማለት ነው። ወይ ከፍላችሁ ነው የምታሳልፉት፣ ወይ ደግሞ ትታችሁ ነው የምትሄዱት። ካሽ መክፈል ትችላላችሁ ማለት ነው። ወይ ደግሞ ቀናችሁ ሳይደርስ ትኬቱን ለረጅም ጊዜ ከሆነ የተቆረጠው ቀኑ ሳይደርስ እንደገና ራሳችሁ እዛ ትኬት ላይ ብር በራስ ይጨምራሉ ብላችሁ ከአሰሪዎቻችሁ ጋር እንደ አዲስ ትኬት መቁረጥ ትችላላችሁ። ተጨማሪ ኪሎ መጨመር ትችላላችሁ ማለት ነው። ኪሎችሁ የምታውቁት ከሆነ ነው እንደዛ የሚሆነው። እና ምን ልላችሁ ፈልጌ ነው፣ ቀድማችሁ ማዘጋጀት ይኖርባችኋል ማለት ነው። ኪሎአችሁን በጊዜ ማወቅ አለባችሁ፣ ምን ያህል እንደሆነ እቃችሁ ምናምን። ያ ነገር ይጠቅማችኋል ማለት ስለፈለግኩኝ ነው። አሁን ለአንዳንድ ልጆች በቃ ኪሎ እኮ ከሴትዮዋ ከቆረጠችልኝ ትኬት በላይ ነው፣ ስለዚህ ይዤ መሄድ አልችልም ብላችሁ ሜቢ እዛው የሰራችሁበት ቤት ትታችሁ የምትሄዱ አላችሁ። ኦር ደግሞ እዛ ሪፖርት ሄዳችሁ ጥላችሁ ከምትሄዱት ገንዘብ እስካወጣንበት ድረስ ይዘን ሄደን ከፍለንበት ማሳለፍ እንችላለን። ግን ደግሞ እዛ ካሽ ከፍለን ይዘን የምንሄድበትን እንትን ማለት እቃችሁ በጣም ብዙ ከሆነ ካርጎ ብታደርጉት፣ ምክንያቱም ገንዘቡ ትንሽ እንትን ይላል፣ ዲፍረንስ አለው ከካሽ እና ይኸኛው። ካሹ ያው አሁን ለምሳሌ እኔ የሚሄድበት እንትን ፕሌን እና ባይዛዊ እንደ ፕሌኑ ይለያያል። እዛ ሚዛን የሚመዝኑበት ቦታ ማለት ነው። አሁን የሚሄድበት እንትን ስለሆነ የኢትዮጵያ ቀጥታ አይደለም ትራንስሌት የሚሄደው አሁን ካለሁበት ከተማ ከዛ እስከ ተወሰነ ከተማ ሄዳለሁ በፕሌን። ከዛ በኋላ ነው ኢትዮጵያ መገባው። ስለዚህ እኔ አሁን የሚሄድበት አንደኛው ኪሎ ትርፍ ኪሎ ቢኖረኝ 80 ብር ነው፣ የሳውዲ 80 ብር ማለት ነው። ስለዚህ ብዙ ብር ነው ማለት ነው። ግን በካርጎ ቢሆን ሜቢ 23 ብር 23 ሪያል 24 ሪያል ምናምን እንደዛ አይነት ነው በካርጎ ሲሆን ማለት ነው። ሰው ትልቅ ዲፈረንስ አለው ማለት ነው። እና ምላችሁ ፈልጌ ነው ስራዬን አስረሳችኝ። የምሬን ነው። ሻንጣዬን አብሬ ላዘጋጅ ነው የመጣሁት ከእናንተ ጋር። እና ሁለተኛ ነገር ደግሞ ይዛችሁ መሄድ የሌለባችሁ ነገር ቢኖር ምንድን ነው? እንደ ሳሙና አይነት ፈሳሽ ነገሮች፣ አሁን ሻምፖ፣ ሳሙና፣ ኮንዲሽነር ምናምን ነገር ምን ያደርግላችኋል? ይዛችሁ መጥተው የምሬን እኮ ነው እንዴ። አንዳንድ ሰውማ ብረት ድስት ኳኳኳ የሚለው
የምሬ ነው። እግዚአብሔር ምስክሬ ነው ብላችሁ ቋቋ የሚነብረን ደስ ይላል። ተው አታሰድቡን እንጂ እኔ የምሬ ነው። እግዚአብሔርን አታሰድቡን። እዛ ሀገራችን ላይ አለ መግዛት ትችላላችሁ። እዚህ ገዝታችሁ የምትሄዱት ነገር ምንም ዲፍረንስ የለውም። ሜቢ አንዳንድ ቤተሰቦች ከዚህ ይዘው የሚሄዱና እዛ ያለው ልዩነት ስለሚመስላቸው ከዛ አንጻርም ሊሆን ይችላል። ግን አንድ ነው እና ብራችሁን ይዛችሁ እዛ ሄዳችሁ የፈለጋችሁትን ነገር ብትገዙ የተሻለ ነው። ለእናንተም ተጠቃሚ ነው የምትሆኑት እንጂ አትጎዱ። እና እንደዛ ነው የሚሻላችሁ። የምሬን ነው እግዚአብሔርን። እና ሳውዲ የነበረኝ ቆይታ ደስ የሚላል ያስጠላም። 50% ደስ ይላል፣ 50% ያስጠላል። ምክንያቱም ብዙ ውጣ ውረዶች አሉት። ግን እግዚአብሔር ይመስገን ስለ ሁሉም ነገር። እዚህ ሀገር በመምጣቴ በጣም ብዙ ነገር ተምሬበታለሁ። በጣም ብዙ ነገር አውቄበታለሁ። በቃ አለ አይደል አንዳንዴ እግዚአብሔር እናንተን ሊቀይራችሁ ሲፈልግ በቃ የተሻለ አስተሳሰብ የተሻለ ሰው ሊያደርጋችሁ ሲፈልግ የሆነ ነገር ያደርጋል። በቃ በህይወታችሁ ውስጥ ማለት ነው። ያ ነገር ያው ከባድም ነገር ሊሆን ይችላል፣ ቀላልም ሊሆን ይችላል ማለት ነው። ግን ደግሞ እግዚአብሔር ሲፈትን እኛን እንዳንጎዳ አድርጎ የሚፈትንን እንጂ እኛን እንድንጎዳ አድርጎ ወር ደግሞ እኛን ወደ ተለያየ እንትን አካለ ጉዳት አድርጎ አይደለም ወደ ጥሩ ነገር የሚመልሰን። እግዚአብሔር ሲፈትነን በምክንያት ነው። አንደኛ ወደ እሱ ሊያመጣን ሲል ነው። ሁለተኛ ደግሞ ካለንበት ጸባይ ኦር ደግሞ ካለንበት ሞመንት ላይ የተሻለ ሰው እንድንሆን ለነጋችን ጥሩ ነገር እንድናስብ ነው የሚያደርገን ብዬ ነው የማስበው። እና ምን ልላችሁ ፈልጌ ነው፣ የምሬን ነው የምላችሁ፣ ዛሬ ላይ ያላችሁበት ነገር የህይወታችሁ መጨረሻ አይደለም። ተስፋ እንዳትቆርጡ፣ እግዚአብሔር ምስክሬን፣ የምሬን ነው። ምክንያቱም እኔ ስደት ላይ እዚህ ሀገር እንደመጣው ገና 1 ዓመት ምናምን እንደሆነኝ ማለት ነው። ወይኔ 2 ዓመት እንዴት ነው የሚያልቀው? ወይኔ ምናምን ነገር ስል ቆይቼ 2 ዓመት ሲያልቅ ደግሞ ወይኔ ወደ ሀገር ልገባ ስል ኧረ አልገባም ምናምን ብዬ ነው የተውኩትኝ። ግን አሁን ላይም ቢሆን ያው ታስባላችሁ ወደ ሀገር የመግባት ያ ደግሞ ሁሉም ሰው ሁሉም ጋር ያለ ሁሉም ሰው ጋር ያለ ፍላጎት ነው። ቢሆንም ግን ምንድን ነው ትናንት የነበረን ነገር የመጨረሻ አይደለም፣ ወይ ደግሞ ትናንት እንዳሰብነው ነገር የሚሆን ነገር የለም። ከሀገር ስንወጣ ብዙ ነገር አስበናል። አዎ እኔ አስቤያለሁ። አሁን የድፍረት እኔ ከሀገር ስወጣ መኪና ገዛለሁ፣ ቤት ገዛለሁ። እስቲ ለራሱ እንደዚህ ለጎረቤቶች ምናምን ነገር ብዙ ዕቃ ገዛለሁ ምናምን ብዬ ለእነሱ ብዙ ቃል ገብቼ ነው የወጣሁት። እኛም ሲሪየስ ቀልድ ምናምን እንዳይመስላችሁ እግዚአብሔርን ነው የምላችሁ። ምክንያቱም ምንድን ነው እዛ ሆኜ የማስበውና እዚህ ሆኜ ያየሁት ነገር ዲፍረንስ አለው። እዛ ሆኜ ያሰብኩት ምንድን ነው በቃ በየወሩ 100,000 ምናምን ምናምን እዛ ዝም ብዬ የሚታፈስ መስሎኝ ነው። እና ምን ልላችሁ ፈልጌ ነው በቃ ይሆናል አይደል ተመኝተን የመጣ ነውና አግኝተን ያገኘ ነው አንድ አይደለም። ግን ደግሞ ካጣነው ነገር ያገኘው ነገር ስለሚበዛ እግዚአብሔር ይመስገን ብለን ፈጣሪያችንን ማመስገን መርሳት የለብንም። ሶ እንደዛ ይመስላል እንግዲህ። ቀጣይ ቪዲዮ በጥሩ ነገር እንደምመጣላችሁ ተስፋ አድርጋለሁ። ዛሬ ይሄን ሀሳብ ሼር ላድርጋችሁ። ከዛ ቀጣይ ላይ ደግሞ ያለኝን ቆይታ የመጨረሻ ቆይታዬን በሳውዲ ላይ የሚኖረኝን ነገር አሳያችኋለሁ ማለት ነው። እስከዛ ባጌላ ሳያችሁ የምሩን በጣም ትልቅ ባል ነው ማለት ነው። እና ተኪዳንበት እንዴት እንደሚከብድ ራሱ ይታያችኋል ብዬ አስባለሁ። አሁን ይሄ የምሬ ነው ብላችሁ ኪዳንበት ሁለት ሳይሆን ገና የሚወጣ ራሱ ባጋለ ያለ ግን ምንድነው ይሄ ደግሞ ከኪሎ በላይ ነው። የምሬ ነው ብላችሁ ከኪሎ በላይ ነው። ትኬት ላይ ካለው ኪሎ በላይ ነው ማለት ነው። ይሄን ኪሎ ሰው ምንድነው ማድረገው? ካሽ ነው የምከፍለው ማለት ነው። ያው ብጎዳም ካሽ ከፍዬ ነው ማሳልፈው እንጂ ቀጥዬ አልሄድም። እናንተም ካሽ ከፍላችሁ መሄዳችሁ ወይ ካርጎ ማድረግ ነው። ካርጎ እንድታዩን ካርጎ ለማድረግ ደግሞ እቃችሁ ብዙ ካልሆነ ካሽ ከፍላችሁ መሄድ ነው ማለት ነው ያለባችሁ። ስለዚህ እቃ ጥላችሁ እንዳትሄዱ። በተለያየ አሁን አንዳንድ ሰዎች እንዴት ነው የሚሄደው በምን አድርጌ ነው የሚሄደው ምናምን ብለው ብዙ ይጨናነቃሉ። ለዛ ነው ይሄን ሀሳብ ሼር ላደርጋችሁ የፈለኩት። ይሄን ሀሳብ መጥቶልኝ ነው እንጂ ምን ለመናገር አብሬ ባክ ለማስተካከል ነበረ ቪዲዮ የጀመርኩት። ግን ከዚህ በላይ ቪዲዮ ላረዝምባችሁ አልፈለግም። በቀጣይ ቪዲዮ አብረን ባቃችን እናስተካክላለን። ከዛ ከዚህ ከነገረኛ አሮጌት ሴትዮ ቤት ደግሞ ብለን እንወጣለን ማለት ነው። እና የነበረን ቆይታ ይህን ይመስላል። ውዶቼ እወዳችኋለሁ፣ አከብራችኋለሁ። ላይክ ሰብስክራይብ ማድረግ እንዳይረሳ። ባይ ዛሬ ምንም በሆንባችሁ ቻሉት። እሺ እኔ አይደለሁኝም
አይም ኤክሳይትድ ለዛ ነው እንደዚህ እየሆንኩ ያለሁት የምር እና እወዳችኋለሁ። ባይ